ኑ የኔ እናት ግቡ መኪና ውስጥ እስኪ የኔ እናት ግቡ መኪና ውስጥ እዚህ መኪና ውስጥ ግቡ ለምን ልንረዳዎት ነው አሳዘኑኝ ያለፉኝ አንጀቴን ብልታረጉኝ የኔ ጀግና እናት ካሳንን መስጣጥለው ትንሽ ኑ ግቡ መኪና ውስጥ ሌባም እንዳይ ላወራዎትም እፈልጋለሁ ኑ ግቡ እሺ እናወራለን አልገባ ፈሩ አልፈራም አይ መኪና ውስጥ ገብቼ አላውቅም ፈራ አይ ፍሩ እናቴ ለምን ይፈራሉ ምን ይኒና እውነት አሁን እዛ ልስጦት አይ እሱ ጋር ልስጦት አዎ ችግር የለም ኧረ ተው ሌባ በዝቷል ኧረ ሌባ እሳቸው ከኋላ እንትን እያሉ ኑ ግቡ አይ ሌባ ወይ እዚህ ጋር እሺ ና በዚህ እናቴ በዚህ ጋር መጥቶ ወይ ልጄ ፈራው ነው ለምን እኔ ምን ያስፈራል አይ ልጄ ነው ግን ትንሽ እናንተ አያስቸግርም ልጄ ለማኝ በሳ እኔ አሁን ከቤት ወጣው ትንሽ ሐኪም ቤት እየተመላለስ ምንድነው ያመሙት ነገር አለ አዎ ይሪ ደም ግፊት ምናምን እያሉ በሳኝ ዛሬ ትንሽ ወጥቼ ነው እንጂ ከቤት መውጣት ልጅ አለዎት ልጅ ዛሬ ምን ተለያየን በቃ ስንት ልጅ አለዎት አንድ ወንድ ልጅ እንዳንተ ህክላ የት እየደረሰው ማንም አቁም እኔ ሳይ በቃ ወይኔ የት ነው የሚኖሩት አሁን እሺ ጀሞ ውስጥ ከሰው ጋር እሺ አንድ ዶክተር ሀቢባ የምትባል እህት አለች እሺ በአረብ ሀገር አስተባብራ እንግዲህ ለእናቶች ለአባቶች ለተቸገሩ ገንዘብ አድርስ ብላ ልካልኝ ነው እሺ አሁን ይሄንን እዚህ አደባባይ ላይ ብሰጦ ሰው ያዩታል ግን እርሶ ፍቃደኛ ስለ መግባት ስለፈሩ እንግዲህ ልስጣዎት እሺ በደንብ አድርገው መርቁት እቺን 10,000 ብር ልካለች ሀቢባ መስጣችሁ አሜን አዎ የበለጠ ይሄን አይደለም የበለጠ ያገኛል ያ የረዳችሁን ሁሉት ያገኛል አሜን ከናንተ ይሁን አሜን ሰላም ሁሉ እናት አሜን ደስ አሉት አዎ እሺ ሀገራችን ሰላም አድርግ እሺ እናንተ ወጣችሁ መኖር እሺ እግዚአብሔር ይስጣችሁ እሺ እናቴ ደስ አሉት ወደ ቤት ግቡ በቃ አሁን ሌባ እንትን እንዳይሉት